ሰላም ሰላም ክብራትና ክብራን እንደምን አረፈዳችሁ። ቶክ ስፖርት አማርኛ በድጋሚ ተመልሰናል። አሁን ደግሞ ስለ ዝውውር መረጃዎች ልንጠቁማችሁ ተገኝተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉን። ሀሳብ አስተያየት ካላችሁ ኮሜንት ሳጥኑ ላይ ጻፉልን። የምትፈልጉትን ጉዳይ እናነሳለን። በመጀመሪያ የምናገኘው እንግዲህ የማንቸስተርን ጉዳይ ነው። ማንቸስተር ዩናይትድ እንግዲህ እንደሚታወቀው ከብዙ ተጫዋቾች ጋር ስሙ እየተነሳ ይገኛል። እንዲሁም የማንቸስተር ሌጀንድ ተጫዋቾች አንዳንድ ተጫዋቾችን እየጠቆሙ ነው የሚገኙት። ከነሱም መካከል ፈርዲናንድ የጠቆማቸው ተጫዋቾች እንግዲህ በጣም መነጋገሪያ ሆነዋል። እውነት ነው። እንግዲህ ፈርዲናንድ የማንቸስተር ሌጀንድ እንደሆነ ሁላችንም የምናውቀው ነገር ነው። እንግዲህ አሞሪም የበለጠ ወደ ስኬት እንዲጠጋ አሁን ካለበት ይሄ ከ13ኛ ከ15ኛ ነገር ውስጥ እንዲወጣና የተሻለ ማንቸስተር ቶፕ 4 ላይ ተፎካካሪ እንዲሆን 5 ወይም ደግሞ 4 ተጫዋቾች ያስፈልጋሉ ሲል ዘሰን ባወጣው መረጃ እንግዲህ የፈርዲናንድ ጥቆማ ወጥቷል። ፈርዲናንድ እንግዲህ ከጠቆማቸው ተጫዋቾች መካከል የአጥቂ መስመር ላይ እንግዲህ የሚገኙት ኦሲሜን እና ማቲያስ ኩኛን ከወልቭስ ነው እንግዲህ የጠቆማቸው። እንዲሁም እነ ፍሪምፖንግም ቲም ውስጥ መካተት እንዳለባቸው ፈርዲናንድ ተናግረዋል። እውነት ነው። በተጨማሪም ደግሞ የክሪስታል ፓላሱን የ21 ዓመት የመሀል አማካኝ ዋርተን ከኡጋርቴና ከቡርኖ ፈርናንዴዝ ጋር ቢጣመር በጣም የተሻለ ማንቸስተር ዩናይትድን የምንመለከትበት ይሆናል ሲል ሪዮ ፈርዲናንድ እንግዲህ ጥቆመውን ለማንቸስተር ባለሀብቶችም ለቲሙም የጠቆመው። እንግዲህ አንተስ ግን በዚህ ዝውውር አሁን ፈርዲናንድ በጠቆማቸው ተጫዋቾች ማን ቢመጣ ማን ቢቀር ብለህ ታስባለህ? ለማንቸስተር ማን ይጠቅመዋል? በነገራችን ላይ ማንቸስተር ዩናይትድ በጣም ብዙ ከትራንስፈር ጉዳዮች ጋር ብዙ ነገሮች እየተነሱ ይገኛሉና ለማንቼ በዋነኝነት የአጥቂ ችግር እንዳለበት ይታወቃል። ሆይሉንድም ዘርኪዝም የፕሪሚየር ሊግን ፔስ ወይም ደግሞ ፕሪሚየር ሊግን የተረዱበት መንገድ የሆነ በቃ ትንሽ የጎደላቸው ነገር እንዳለ ያስታውቃል። እውነት ነው። እና ኦሲሜ የሚመጣ ከሆነ ለማንቸስተር ዩናይትድ እንደኔ በጣም ይጠቅመዋል ብዬ አስባለሁ። ልጁ ፔሱም በጣም አሪፍ ነው። ሊጎችን ለመላመድ ብዙ የሚከብዱ ተጫዋቾች አይደለም። በራሱም ከምንም ጎል ማግባት የሚችል ልጅ ነው። እንዲሁም ሌላ የተጠቆመው ተጫዋች እንግዲህ ፍሪምፖንግ ነው። ፍሪምፖንግ ደግሞ በሊቨርኩሰን የምናውቀው ነው። ከሊቨርኩሰን ጋር አምናም ዋንጫ መብላቱ ይታወሳል። ዘንድሮም ጥሩ እንቅስቃሴ እያደረገ ነው። ከተከላካይ ተነስቶ እንግዲህ መስመር ላይ መጫወት የሚችል ተጫዋች ነው እና ለአሞሪም 3-4-2 እንዳጫወት ዊንግ ላይ እንግዲህ በጣም ቲሙን ማንቸስተር ዩናይትድ በጣም የሚደግፍ ቲም ተጫዋች ነው ብዬ አስባለሁ። እውነት ነው። በመልሶ ማጥቃትም ጎበዝ ተጫዋች ነው። በነገራችን ላይ ማንቸስተር ኢቭኒንግ ዛሬ ካወጣው መረጃ መካከል ቪክተር ኦስሜንን ማንቸስተር ዩናይትድ ለማስፈረም ዩተርን በድጋሚ ዞሯል እየተባለ ያለውና ጃንዋሪ ላይ ፈልጎ ስለነበር መሰለኝ። ጃንዋሪ ላይ ፈልጎት ነበረ። ቼልሲና አርሰናልም በተወሰነ የልጁን ጉዳይ የተከታተሉት ይገኛሉ። ከዛም በተጨማሪ የሳውዲ ፕሮ ሊግ ቲሞችም ቪክተር ኦስሜንን ፍላጎት እንዳላቸው ተመልክተናል። ሌላው ደግሞ ጊቭ ሚ ስፖርት እንደጠቆመው ዩናይትድ የብሬንፎርዱን የመስመር አጥቂ ብሪያን ቡሞን የማስፈረም ፍላጎት እንዳለው እንግዲህ የተዘገበ ይገኛል። አርሰናልና ሊቨርፑልም የዚህ የካሜራ ኢንተርናሽናል ፈላጊ እንደሆኑም እንግዲህ ተዘግቧል። ወደ ሌላ መረጃ ስናልፍ እንግዲህ ቼልሲ ለማንቸስተር ዩናይትድ ጄደን ሳንቾን የመመለስ ፍላጎት እንዳለውና ቅጣቱን 5 ሚሊዮን የመክፈል ፍላጎት እንዳለው እንግዲህ እየተዘገበ ይገኛል። ምንድነው እዚህ ጋር ውሉን የበለጠ ታውቀዋለህና በዚህ በውድድር ዓመት የዚህ ውድድር ዓመት ሲያልቅ በ25 ሚሊዮን ጄደን ሳንቾን ቼልሲ ሊያስፈርመው ነው የተስማሙትና በግዴታ ነው ማስፈረም ያለበት። ማይገዛው ከሆነ ደግሞ የሚመለስ ከሆነ ማንቸስተር ቼልሲ ለማንቸስተር ዩናይትድ 5 ሚሊዮን መክፈል እንዳለበት ፔናልቲ ቅጣት መክፈል እንዳለበት እንግዲህ ይህ መረጃ ዘሰን ያወጣው መረጃ ነው። በጣም የሚያስገርም መረጃ ነው። የማንቸስተር እንደውም እንደዚህ የትራንስፈር ስትራቴጂያቸው የማንቸስተር በጣም ጥሩ ሆኗል ማለት ነው በዚህ መልኩ። እውነት ነው። ካየህ ደግሞ ብዙዎቹ ከማንቸስተር የወጡ ተጫዋቾች እና አንቶኒንም እነ ራሽፎርድን ማየት ትችላለህ። ብዙዎቹ ተሳክቶላቸዋል ማለት ይቻላል። እና ሳንቾ እንግዲህ ያው በራሱም በግልም ችግር እንደሚታወቀው በትሬኒንግም በምንም። ወደ ሌላ መረጃችን አለፍ ስንል እንግዲህ ሊቨርፑል የባርሴሎናውን ፈርሚን ሎፔዝ የማስፈረም ፍላጎት እንዳለው እየተጠቆመ ይገኛል። ይህ ተጫዋች እንግዲህ ከ50 እስከ 43 ሚሊዮን ገደማ ይጠበቃል። እንግዲህ የዚህ ልጅ ሽያጭ አትሌቲኮ ማድሪድ፣ አስቶን ቪላ፣ ኒውካስል እና ማንቸስተር ዩናይትድ ፈላጊዎቹ ናቸው። ኤልናሽናል ስፔን ነው እንግዲህ ዘገባውን ያወጣው። በሌላ መረጃ የምናገኘው እንግዲህ የሚሎስ ኬርኬዝን ጉዳይ ነው። ከበርንማውዝ እንግዲህ በበርንማውዝ ዘንድሮ ጥሩ እንቅስቃሴ እያደረገ ያለ ተጫዋች ነው። እንግዲህ የእሱም ፈላጊውን የቀረቡት እንደ ሊቨርፑል፣ አርሰናል በጣም በዚህ ልጅ እንግዲህ ትንቅንቅ ውስጥ ገብቷል እና ኬርኬዝ ደግሞ የትኛውን ይመርጣል የሚለውን በቀጣይ የምናየው ይሆናል።
በጣም አሪፍ። ወደ ሌላ መረጃ አለፍ ስንል የማንቸስተር ሲቲው እንግዲህ ኤልካይ ጉንዶጋን ስሙ ከጋላታሳራይ ጋር እየተያያዘ ይገኛል። ያው ጥሩ እንቅስቃሴ እያደረገ አይደለም ከባርሳ ከተመለሰ በኋላ ጉንዶጋን እንደሚታወቀው እና ጋላታሳራዮች የእሱ ፈላጊ ሆነው ቀርበዋል። የበፊቱን ጉንዶጋን ሊያሳየን አልቻለም። በሌላ መረጃ አርሰናል የመሃል ተከላካይ ጋብሪኤል ማጋሌስ በአልናስርና በአልሂታድ እየተፈለገ ይገኛል። እንግዲህ አርሰናል በርካታ ገንዘብ ሊያቀርቡ እንደሆነም እየተሰማ ይገኛል። ከ86 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ሊያቀርቡ እንደሚችል ካፍ ኦፍሳይድ እየዘገበው ይገኛል። ልጁም እንግዲህ ጠቀም ያለ በሳምንት ወደ 400 ሺህ ሊያገኝ የሚችልበት ጠቀም ያለ ደሞዝ ከጥቅማ ጥቅም ጋር እየጠበቀው ነው ተብሏል። እንግዲህ ጠቀም ያለ ገንዘብ የሚያገኝ ከሆነ ምናልባት ሊለቅ የሚችልባቸው ነገሮች እንዳሉ እየተወጉ እየተነገሩ ይገኛሉ ማለት ነው። በመጨረሻም የምናገኘው መረጃ እንግዲህ ፔፔ ጋርዲዮላ የባርሴሎናውን ስታር ራፊናን የማስፈረም ፍላጎት እንዳለው የተዘገበ ይገኛል። እንግዲህ ራፊኒያ ሊድስን ለቆ ባርሰሎናን ከተቀላቀለ በኋላ ጥሩ እንቅስቃሴ ማድረግ የቻለ ተጫዋች ነው። እንደሚታወቀው ትናንትናም እንኳን በሻምፒየንስ ሊጉ ለባርሰሎና ግቦችና አሲስቶችን ማድረግ የቻለ ተጫዋች ነው እና ሲቲ እንግዲህ የዚህ ልጅ ፈላጊ ሆነው ቀርቧል ማለት ነው ዘንድሮ። እውነት ነው። እንግዲህ ከ80 እስከ 69 ሚሊዮን ሲቲ ቢያወጣ ልጁን ሊያስፈርመው እንደሚችል ኤል ናሽናል ስፔን እየዘገበው ይገኛል። በመጨረሻም እንግዲህ ቼልሲ ሮድሪጎን የማስፈረም ፍላጎት እንዳለው እየተዘገበው ይገኛል። እንግዲህ ሊቨርፑል ባሳለፍነው ሳምንት ሮድሪጎን ለማስፈረም ፍላጎት እንዳለው ዘግበን ነበረ። ቼልሲ እዚህ ውድድር ውስጥ እንደገባ ፊያስ ስፔን እየዘገበው ይገኛል። እንግዲህ የሮድሪጎ ዋጋ ከ103 ሚሊዮን እስከ 120 ሚሊዮን ዩሮ ይገመታል። እንግዲህ ይህንን ፉክክር እስከ መጨረሻው ምና ይሆናል። ፊያስ ስፔን ነው ይህንንም የዘገበው። እንግዲህ በመጨረሻ እያልን መረጃችንን እንጨርስ አልቻለም። እንግዲህ እንቀጥል። ታይለር ዲብሊንግን እናገኛለን። ታይለር ዲብሊንግ እንግዲህ ከማንቸስተር ዩናይትድ ጋር ስሙ እየተነሳ የሚገኝ ተጫዋች ነው። ሳውዛምፕተን ዘንድሮ እንግዲህ መውረዱን ተረጋግጧል። ኦልሞስት ተረጋግጧል እና ያው ሳውዛምፕተን እንደማይቀጥል ስለሚታወቅ እንግዲህ ዲብሊንግም ሻምፒዮንሺፕ ወርዶ መጫወት እንደማይፈልግ ግልጽ ነው እና የዚህ ተጫዋች እንግዲህ ፈላጊ ሆኖ የቀረበው ማንቸስተር ዩናይትድ ነው። የፊት ለፊት መስመሩ በጣም ደካማ የሆነው ማንቸስተር ዩናይትድ እንግዲህ የፊት ለፊት መስመሩን ለማጠናከር ይህንን ተጫዋች እንደሚፈልገው ተነግሯል። እውነት ነው። በሌላ መረጃ ሊቨርፑል የኒውካስትሉን ተጫዋች አሌክዛንደር አይሳክን የማስፈረም ፍላጎት እንዳለው በስፋት እየተገለጸ ይገኛል። ከዚህ ተጫዋች ጋር በተያያዘ እንግዲህ ሊቨርፑል በጣም ኮንፊደንሳቸው በጣም በእርግጠኝነት አይዛክን በቀጣይ የሊቨርፑል ተጫዋች ለማድረግ እንደቆረጡ እንደተዘጋጁ የሚያሳዩ ናቸው። አርሰናልና ባርሰሎና የዚህ ልጅ ፈላጊዎች ናቸው። እውነት ነው። አርሰናልም ይፈልገዋል፣ ባርሳም ይፈልገዋል። ባርሳ ማጥቂ ያስፈልገዋል። ሌዋንዶስኪ እንግዲህ እድሜው በጣም እየሄደ ስለሆነ የእሱ ተተኪ ማድረግ ይፈልጋሉ። የቤሊንጋም ወንድም ጆቢ ቤሊንጋም የበርካታ የፕሪሚየር ሊግ ተጫዋቾችን ቀልብ የሳበ ተጫዋች ነው። ቼልሲ፣ አርሰናል፣ ብራይተን፣ ክሪስታል ፓላስ፣ ማንቸስተር ዩናይትድ እንዲሁም ቶትናም ፈላጊዎች ሆነው ቀርበዋል። እንግዲህ እዚህ ልጅ ላይ እየተፎካከሩበት ይገኛል። ልጁ ጥሩ እንቅስቃሴ የሚያሳይ ተጫዋች ነው። ሃይላይቶችንም ለማየት ችያለሁ የዚህ ልጅንም እንዳጋጣሚና በጣም ተስፋ ያለው ታዳጊ ነው። እንግዲህ እንደ ወንድሙ እሱንም በትልቅ ደረጃ እንግዲህ እንደምንመለከተው ተስፋ አደርጋለሁ። ቶትናምና ኒውካስትልም መሐመድ ቅዱስን ለማስፈረም ከዌስትሃም ጥያቄ እያቀረቡ እንደሚገኝም ተሰምቷል። እንግዲህ በዚህ ሳምንት እየተነገሩ ካሉ መረጃዎች መካከል አንኳር የሚባሉትን የትራንስፈር መረጃዎችን ወደ እናንተ አደረስን። ስፖርት አማርኛዎች ነን። ሀሳብ አስተያየት ካላችሁ ኮመንት ሳጥኑ ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ኖቲፊኬሽን ምልክት እንዲደርሳችሁ ደግሞ የኖቲፊኬሽን የደውል ምልክቷን ይጫኑልን።